ውጩ መራራ ነው ይላል። ቅርፍቱ አይለበልብም፣ ይመራል። ውጩ መራራ ነው። እንደገና ደግሞ ጥቁር ነው ወይ ከበዛ ቢጫ ነው ሲቀላ። ወንተ ውስጡሰ መዓት ጻዳ ወመዓርር ጣዕሙ፣ ውስጡ ግን ነጭ ነው፣ ጣዕሙም ደስ ያሰኛል ይላል። ውስጡ ሎሚ ግን ቅርፍቱ መራራ ነው። ከማወቄ እለ ይፈቅዱ ይርብቡ በሃይማኖተ ክርስቶስ፣ በክርስቶስ ሃይማኖት ሊያተርፉ የሚወዱ ሰዎች ሁሉ እንደ ሎሚ መራራ ህይወት ይኖራሉ። ውስጡ ግን የጣፈጠ ህይወት ነው የሚኖሩት ብሎ ይነገራል። ሎሚውን ጠብቃችሁ ነው በአፋዊ ህይወታችሁ፣ በትዳራችሁ፣ በንግዳችሁ፣ በስራችሁ ክርስቲያን በመሆናችሁ ምክንያት ልትገፉ ትችላላችሁ። እሱ ራሱ ግን ሽልማታችሁ ነው። እሱ ራሱ ትርፋችሁ ነው። የክርስቶስ እኮ መስቀሉ ነው አይደል? ትንሣኤውን ይዞ የመጣ ጌታ ባይሰቀል ይነሳል? አንድ ያይገርላችሁ። ከሐሙስ ማታ ወደ ሐሙስ ሌሊት ስትሄዱ ለትንሣኤው እየራቅን ነው እየቀረብን ነው ማለት ከዓርብ ጠዋት ወደ ዓርብ 6 ሰዓት ስትሄዱ ለትንሣኤው እየቀረብን ነው እየራቅን ነው። በዚያው ግን መከራው ምን እያለ ነው? እየጨመረ። መከራ ሲጨምር ትንሣኤ ይጨምራል። ትንሣኤ ሊመጣ ሲል መከራ ይጨምራል። እንደዚህ ነው ክርስትና። ያንን ሊያስተምር ነበር። በሰንበት ይደሉቄ ገቢረ ሰናይ በሰንበት፣ እንግዲያውማ በሰንበት መልካም ማድረግ ይገባል ብሎ የነገራቸው እና እኛም አሁን ያለን ክርስቲያኖች እንደ ፈሪሳውያን ምድራዊ ነገር ስናጣ ማጉረምረም፣ ጌታ ሆይ ወዴት አለ? እንደውም አንዳንዱ ሰው ምን ይገጥመዋል መሰላችሁ? ድሮ ጸሎት ሳይጸልይ ሳለ በጣም ጥሩ ህይወት ነበር የሚኖረው። ጸሎት ሲጀምር ከውሃው ሲወረውረው፣ የተቃጠለ ቤት ሲገጥመው፣ የሆኑ ወታደሮች ሲያባረሩት፣ በህልሙ ሲሰቃይ ያድራል። ኦሆ የባስ ተነካክቼን የሁሉ ችግር የደረሰብኝ ጸሎት ላቋርጥ እንድል እኮ ነው ሰይጣን እንደዛ የሚያደርገው ማለት ነው። ይገርማል እኮ ሳንጸልይ ደህና የነበርነው ሰዎች መጸለይ ሲጀምር ሁከት ይጀምራል። ድሮ ወደን የነበርነው ሰው ሁሉ ማኩረፍ ይጀምረናል። ለምንድን ነው እንደዚያ የሚሆነው ሲባል የክርስቶስ ህይወት የሎሚ ህይወት ነው። መራራ ህይወትን በጣፋጭነቱ ይዞ መኖር ውስጥ ነው። ጣፋጩ ያለ ውስጥ መንግስተ ሰማያት የተዳፈነች ዕንቁን ትመስላለች ያለ ለዚህ ነበር። እርሻ ውስጥ የተዳፈነ ዕንቁን ግን የምታወጣው ቆፍረ ደክመህ ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? ወርቅ የሚቆፍር ሰው ሲቆፍር ሆኖ ብሎ የበቆሎ ፍሬ የምታክል ወርቅ ቢያገኝ ቁፋሮውን ይጨምራል ወይስ ያቆማል ብሎ ይጠይቃል። ምን ያደርጋል? ነገሩኝ እንጂ ይጨምራል። ግን ድካም አለው። ግን ወደ ዋናው ወርቅ ልደርስ ነው ይላል። ትንሽ በረከቶችን ካገኘን አሁን ቁፋሮችን መጨመር ነው። ቁፋሮ ጠለቅ ሲል ግን አየር ማግኘታችን እየቀነሰ እየታፈን እየጨነቀን እየጨለመ ይመጣል። ግን ወደ ወርቁ እየቀረብን ነው የምንመጣው። ክርስትና እንደዚህ ያለ